ሰላም አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሀያት ዩቲዩብ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ እህቶቼ ኢንሻአላህ ዛሬ ደግሞ የተወሰነች ምክር አለች ማለት ነው። እሷ ምንድናት? አብዛኞቻችን ማለት ነው በህይወታችን መካከል ጠልቃ የምናስገባቸውና ማስገባት የሌለብን ነገሮችን እነሱን ማለት ነው በደንብ ተንተን አድርጌ ልነግራችሁ መጥቻለሁ ማለት ነው። እሱ ምንድነው ያ ጀማ ማለትም በዚች ምድር ላይ እስካለን ድረስ አብዛኛውን ጊዜ ማለት ነው እና ህይወታችን በቃ ሰላም አግኝተን እንድንኖር የማያደርጉ ሰው ነው። ሰው ሆኖ ደግሞ ሸይጣንም አለ ማለት ነው። አብዛኛውን ጊዜ ጥሩ ሰው አለ፣ መጥፎ ሰው አለ። ብቻ ያው ጥሩ ሰውም እንደ ጥሩነቱ፣ መጥፎውም እንደ መጥፎነቱ ሁሉንም መቀበል አለብን ማለት ነው። ግን መጥፎ ሰዎችን ደግሞ ሲበዛ ከነሱ መራቅና ማራቅም አለብን ማለት ነው። እና እሱ ምንድን ነው የሆነች ልጅ ማለት ነው ጓደኛዬ ናት እና ስናወራ በጣም ብዙ ነገሮችን ከሷ ተምሬያለሁኝ ማለት ነው። እና አንዳንድ ጊዜ ያው ሰው ናችሁና የእነሱን ትቀበላላችሁ፣ የእናንተንም ደግሞ እነሱ ይቀበላሉ ማለት ነው። እና እንመካከራለን ማለት ነው። ከልጅቱ ጋር እናወራለን ብዙ ሰዓት እና እሱ ምንድን ነው ህይወት ከባድ ናት እና ትዳር ለኛ ማለት ነው ህይወታችን ማለት ነው። ካለ ትዳር የሰው ልጅ ማለት ነው አይኖርም ማለት አይደለም፣ ግን ትዳር በጣም አስፈላጊ ነገር ነው። ትዳር ጥሩ ነገር ነው። ግን ትዳራችን ስንይዝ ትዳር ሲገኝ ማለትም የምናስተካክለው የምናሳምረው ነገር አለ ማለት ነው። እሱ ምንድን ነው? እውነተኛ ትዳር ማለት ህይወት ማለት ነው። ሁላችንም እናውቀዋለን። እውነተኛ ትዳር ህይወት ነው። አሁን ላይ ደግሞ እንደዚህ መጥፎ ነገር በበዛበት ሰዓት አብዛኞቻችን ጥሩ ትዳር ነው ብለን ስንገባ መጥፎ ነገር የሚፈጠርበት ሁኔታ አለ። ግን ያን ነገር ያን ያህል አመዛዝነን ባናቀውም ማለት አዋቂው አላህ ነው። ስለዚህ ግን ከገባን በኋላ እንዴት ማስተካከል እንዳለብን፣ ሁለተኛ ደግሞ በጠልቃ ማለትም በትዳራችን መሀል ጣልቃ ሰዎችን ማስገባት እንደሌለብን እኔ አሁን ላይ አምኛለሁ ማለት ነው። አብዛኛውን ጊዜ ብዙዎቻችን ከየዋህነት አኳያ በቃ አይደለ ጥሩ ይመስለንና ግን ያ ነገር ሲጎዳም ማለት ነው እንደገና እኛም ተጎድተን ሌሎችም እንድማሩበት እናደርጋለን ማለት ነው። እና ኢንሻአላህ አላህ ለሁላችንም ጥሩን ትዳር ጥሩን ነገር ይወፍቀን። በጥቅሉ ልላችሁ የፈለኩት ነገር በትዳራችን መሀል ማንንም ሰው ጠልቃ ማስገባት እንደሌለብን ነው ላስረዳችሁ የፈለኩት ዋናው ርዕሴ ማለት ነው። እና የሆነች ልጅ አለኝ ማለት ነው እና ማለትም እሷ ጋር ስናወራ በቃ ብዙ እህቶች ይማሩበታል በማለት ነው። እና ባለትዳር ናት ማሻላ ተባረከላህ። ብዙ ጊዜ ቆይተዋል በትዳር ማለት ነው። ግን አንዳንድ ጊዜ ዘመድ ጓደኛ ይባላል ማለት ነው። እነዚህ ነገሮች ናቸው እኛ በህይወታችን ውስጥ ጣልቃ ልናስገባ የምንችለው ማለት ነው። አንደኛ ጓደኛ ነው፣ ሁለተኛ ደግሞ ቤተሰብም፣ ሶስተኛ ደግሞ እንደዚሁ ዘመድ። እነዚህ ሶስት ነገሮችን ማራቅ አለብን ማለት ነው። ማለትም መጥፎ ነው ማለት ሳይሆን ጥሩም እንዳለ ሁሉ መጥፎም አለ። ግን ከነዚህ ከመጥፎ ነገሮች ራሳችንን አርቀን ራሳችንን ጠብቀን መኖር እንዳለብን ነው እኔ ያሰብኩት ማለት ነው። እሱም ልጅቷ የምናደርገው ይመሰላችሁ እና ብዙ ሰዓት ቆይታለች ከባሏ ጋር ማለት ነው። እና
አንዳንድ ሰው ጥሩ ስለመሰላት መሰለኝ አሁን ላይ ያው ርቀትም አለ ያጀማ እና በመሀል ሰው አስገባች ማለት ነው እሷ። አብዛኛውን ጊዜ ይሄ ነገር ግን በእኛ በሴቶች ላይ ነው ማለት በወንዶች ላይ ያን ታክል ማሻላ ተባረከላህ ነገረኛ ነገር አወሳዋሽ እንደዛ አይነት ሴቶች ጋር ነው በተለምዶ ያለው። ሁሉም ጋር የለም ማለት አይደለም፣ ግን ከወንዶች በቁጥር ትንሽ ናቸው የሚገኙት። አብዛኛውን ጊዜ ሴት ናት ነገርን ከዛ ከዚህ እያለች የሰውን ህይወት የምንበጠብጠው ማለት ይቻላል። አላህ ለሁላችንም ሂዳያ ይስጠን። ሁሉንም ማለት አይደለም እዚህ ጋር ያጀማ እና ጓደኛዬ ናት ብላ ህይወቷን በሙሉ በግልጽ ነገረቻት ማለት ነው። ከነገረቻት በኋላ አንድ ጊዜ ከሱ አንድ ጊዜ ከሷ እያለች አጣላቻቸው ማለት ነው። እና ስለዚህ ጥንቃቄ ያስፈልጋል። እና እኔ እንጃ ምን ልበላችሁ፣ በጣም ከምንም በላይ ይከብዳል ማለት ነው። አንድ ጊዜ ቅር ተባብላችሁ እንደገና አንዳንድ ሰዎች እራሳቸው ተነጋግረው ነገሮችን መፍታት የማይችሉ ሰዎች አሉ እና ተሎ የመቁረጥ ገባችሁ? በቃ አትናገረኝ፣ ከፈለክ መኖር ትችላለህ፣ ካልፈለክ ደግሞ መተው ትችላለህ አይባልም ህይወት ውስጥ ማለት ነው። ማለትም ይሄንኛውን ትተን እኮ ሌላም ፍለጋ እንሄዳለን። መቼም ያጀማ ካለ ማለትም ብቻችንን እስከ መቼ ድረስ የሰው ልጅ ለሴቷም አስፈላጊ ነው፣ ለወንዱም አስፈላጊ ነው። ለሁላችንም ጥቅም አለው ማለት ነው። በአንድ ላይ ህይወትን ማቻነፍ፣ በአንድ ላይ ብዙ ነገሮችን ማድረግ ለኛ ጠቃሚ ነው፣ ለኛ አስፈላጊ ነው ማለት ነው። እና ስትፈልጊ ቅሪ፣ ስትፈልግ ቅር የሚሉ ሰዎች አግባብ አይደለም። ነገሮችን ተነጋግሮ መፍታት። ሁለተኛ ደግሞ አንዳንድ እሷ ጋር ያየሁባት ነገር ነገሮችን ቀስ ብሎ ተረጋግቶ ተነጋግሮ መፍታት እየተቻለ ስልክ መዝጋት በጣም ከባድ ነው ከሚባለው በላይ። አንድ ሰው ያኛው ሰው ማለትም የእሷን ሀሳብ እየጠበቀ ምን ትለኛለች፣ እንነጋገራለን፣ ነገሮችን በንግግር እንፈታለን ብሎ እያሰበ ሲፈልግ ነው። ካልፈለገ ብሎ ስልክ ዘግቶ መሸሽ፣ ስልክ ዘግቶ መሄድ አግባብ አይደለም፣ ጥሩ አይደለም፣ አያዛልቅም፣ ደስ አይልም። እና አብዛኞቹ ልጆች ላይ እንደዚህ አይነት ነገር ሲከሰታ ያለው ማለት ነው። ግን ነገሮችን እራስ በራሳቸው ሌላ ሰው ሳያስገቡ ተነጋግረው ነገሮችን መፍታት እንዳለባቸው ነው እዚህ ጋር ልመክር የምፈልገው ማለት ነው። እና ይሄንኛውን የመጀመሪያ ባሏ እሺ የመጀመሪያ ባል እንበለው እሱን ትታ ሌላ ፍለጋ ማለት ነው። ሌላም ሰው ያም ወንድ ነው፣ እኛም ሴቶች ደግሞ እኛም ወንዶችም ደግሞ ያችም ሴት ናት፣ ይሄም ወንድ ነው ማለት ነው። እንደዛ ሌላ ይሄን ትዳር ፈተን ሌላ ትዳር ከመፈለጋችን ይልቅ መጀመሪያ የቆየንበት ጋር በደንብ ቆይተን አስበንበት ተነጋግረን የልጅም አባትም ልጅም ካለን በደንብ ተነጋግረን ልጆቻችንን ማሳደግ ስንችል ስትፈልጊ ነው እያልን ትዳራችንን መበጥበጥ ትዳራችንን ማበላሸት እንደሌለብን ነው እዚህ ጋር ልነግራችሁ የምፈልገው እህቶቼ፣ ሀቂቀትን ማለት ነው። እኔ እንጃ ከባድ ነው በአሁኑ ሰዓት ሁሉም ሰው ማለት ነው ትዳርን እየራቀ ትዳርን እየሸሸ ነው ያለው ማለት ነው። እና ስለዚህ ያጀማ ለሁላችንም አላህ ሂዳውን ይስጠን። ትዳራችንን የምንወድ ቤተሰቦቻችንን የምናከብር መጥፎ ነገሮችን የምንርቅ አላህ ያድርገን ኢንሻአላህ። እንደዚህ መጥፎ ሰዎች ካሉ መጥፎ ሰዎችን አንተ መጥፎ ነህ አንተ እንደዚህ ነህ ከማለት ይልቅ ያንን መጥፎ ሰው ቀስ ብለን ተነጋግረን እንድስተካከል ማድረግ ነው። በእርግጥ አላህ ሱብሃነሁ ወተዓላ ነው ሁሉንም ሰው ሊያስተካክለው የሚችለው ማለት ነው። ግን
አብዛኞቻችን አንዳንድ ሰዎች ሲነገሩ የሚሰሙ የሚደነግጡ አሉ። አላህ ሂዳያ ይስጥህ ተመለስ፣ ይሄ ጥሩ አይደለም ስንላቸው የሚረዱን የሚሰሙን ሰዎች አሉ። ለሁላችንም አላህ ሂዳያ ይስጠን። አላህ ኸይር ነገር ሰርተን ኸይር ነገር አድርገን የምንሄድ አድርገን። ኢንሻአላህ በሌላ ቪዲዮ እስከመጣ ድረስ ሰላም አለይኩም ወራህመቱላሂ ወበረከቱ።